እናመሰግናለን። ያው የክራይ አለመሆኑን ለማሳየት ነው የቆረስኩትኝ። ክቡራትና ክቡራን፣ ያው ብዙ ኬክ ላይ እንትን አይደለሁኝም። ያው እንደ ልጅነቴ ልደቴን ሳከብር ድሮ የሸምሱን ሚሪንዳ ተከራይተን ነበር ለልደቴ የምናከብረው። እውነት ወጪ አድርገን የምንከፍለው የነበረው ለ1 ኪሎ ሙዝ ብቻ ነበር እናቴ ወጪ የምታወጣው። ሌላው ሚሪንዳው፣ ኮካው የሚመለስ ነበር። በክራይ ነበር ልደቴን የምናከብር የነበረው። ያም ነፍስ ካወቅኩ በኋላ 9 ዓመት ላይ የተደረገልኝ ነው። ከዛ በፊት ቀኑ ራሱ መች እንደሆነ ላሽ ተብዬ ነው ማልፈው፣ ካለ በሽልቶ ነው ማሳልፈው እና ይህም የክራይ እንዳልሆነ ለማሳየት ነው የቆረስኩት እንጂ ብዙ ኬክ ላይ ብዙ እንትን አይደለሁም፣ ብዙ አይመስጠኝም። ለማንኛውም ልጄ ያጫውተዋል ደህና አድርጎ። በያላችሁበት እንግዲህ እንኳን ደስ ያላችሁ። በእርግጠኝነት በሚቀጥለው ዙር ኢትዮጵያ ላይ ትልቅ ፕሮግራም አዘጋጅተን በሰፊው እንደምናስመረቃቸው የሚገርም ፕሮግራም እንደምናዘጋጅ ተስፋ አለኝ። በአካል ተገናኝተን ኢትዮጵያ ያላችሁ ጥሩ ፕሮግራም እንደምናዘጋጅ ምኞቴ ነው። በቀጣይ ከዛን ደግሞ ዱባይ ላይ እንሄዳለን፣ ከዛን ሳውዲ ላይ እንደዚህ እያለን ምርቃቶችን የተለያዩ ሀገሮች እናከብራለን ማለት ነው። እንግሊዝም አሜሪካም እያለን እንሄዳለን በየዓለሙ ስላለን። እኔ ደግሞ ሁሉም ቦታ መምጣት እችላለሁ። እግዚአብሔር ይመስገን ጥሩ ሲቲዝን ያለኝ፣ የሀገሬ ሲቲዝን የሰጠችኝ ሀገር ፓስፖርት በመላው ዓለም እንዲሄድ እድሉን ይሰጠኛል እና በተለያየ ቦታ በአካል እየተገናኘን ደግሞ የምናከብር የምርም ቤተሰብ የምንሆን ያድርገን። ፈጣሪ አግዘን። ሁላችሁንም ከልብ አመሰግናለሁ። ይሄ ገና ጅማሬ ነው፣ ጅማሬያችሁ ነው። ጅማሬያችሁ ያማረ ሆኖ ፍጻሜያችሁ ደግሞ መድኃኒዓለም የተሳካ እንዲያደርግላችሁ ምኞቴ ነው። አይኖ እናንተን የመሰለ ተማሪዎች ማግኘት ትልቅ ነገር ነው። ያለኝን ጉልበት ያለኝን እውቀት እንድሰጣችሁ የምታነሳሱት ሌሎች ተጨምረው ደግሞ ትምህርት ቤታችን የሚገርም ሆኖ ለብዙዎች የሚተርፍ እንዲሆን ከእግዚአብሔር ጋር ባለሙሉ ተስፋ ነኝ። ይሆናል። ያ ነገር ደግሞ በእርግጠኝነት ይሆናል። ምክንያቱም ቀና ልብ ስላለን፣ ምክንያቱም ብዙ ሰዎች መተጋገዝ ባህላችን ስለሆነ ማለት ነው። ቤተሰቦች እዚህ ጋር የምታዩቸው እህት ወንድሞች በትምህርት ቤቱ የሚተዋወቁ ናቸው። የተለየ ነገር የላቸውም ከዚህ በፊት። እንዴት እንደ እህትና እንደ ወንድም ግን እርስ በርስ እንደምትንሰፈሰፉ እስኪያስደንቀኝ ድረስ ነው የምታስገርሙኝ ሁሌ እና ብትነግሩን ኖሮ ፕሮፋይል ቀይረን እንመጣ ነበር። አንዳንድ አሽቃባጮች እናንተን በውስጥ እናወራለን፣ ግን በቃ የሀኒ ልጅ የኛ ልጅ ነች፣ የአብርሽ ልጅ የኛ ልጅ ነው፣ የገዜ ልጅ የኛ ልጅ ነች። እንደዚሁ የኤርማም እንደዛው ጀስት